ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ መምህርት የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የማንበብና የመጻፍ አማርኛና እንግሊዘኛ ቋንቋን ማለት ነው የማንበብ እንዲሁም ደግሞ የመጻፍ ክህሎትን ለማዳበር የሚያስችል የተለያዩ ትምህርቶች በየክፍሉ ይቀርቡበታል። በዚህ ዙሪያ መማር ለምትፈልጉ ከስር ባለው ስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ እና ቴሌግራም በግል መማር ትችላላችሁ ማለት ነው። ባላችሁበት ቦታ ሆናችሁ የመማር እድል ያልፏችሁ መማር ለምትፈልጉ በሚመቻችሁ ሰዓትና ባላችሁበት ቦታ ሆናችሁ እኔ ኮሙኒኬት ማድረግ እንችላለን። ቀጥታ ዛሬ ወደ ተዘጋጀላችሁ የአማርኛ ትምህርት ክፍል እናልፋለን። አብራችሁን ቆዩ። ውድ ቤተሰቦች ለዛሬ ክፍል ይዤላችሁ የመጣሁት አማርኛ ፊደል ተ እስከ ቤተሰቦቿ ይሆናል ማለት ነው። አማርኛ ፊደል ተ እንግዲህ ከአማርኛ ፊደላት ውስጥ አንዷ ነች። እንደሌሎች ፊደላት 7 ቤተሰቦች አሏት። እነዚህንም 7 ቤቶች በቃላት መጀመሪያ ላይ ያደረግን በዛሬው ክፍል በደንብ እናጠናታለን ማለት ነው። በድጋሚ አብራችሁን ቆዩ። ተ አንዴ ወደታች እንቁጠራቸው። ተ ቱ ቲ ታ ቴ ት ቶ ቤተሰቦች እያንዳንዷ ፊደል ቤተሰብ ምን አይነት ለውጥ አመጣች? ለምሳሌ ተ ከቱ በምንድነው የምትለየው? ቱ ከቲ በምንድነው የምትለየው? እነዚህን መመልከት ግድ ይላል ማለት ነው ለመለየት በቅርጽ። በድምጽ ደግሞ ተ ቱ ቲ ታ ቴ ት ቶ እነዚህ ናቸው። በተመሰረቱ ቃላቶችን እንይ። ተስፋ አንደኛ ተቤት ነች። እቺ እንደምታዩት አንድ ቋሚ አንድ አግዳሚ መስመር። ስ ከሰ ቤተሰብ ስድስተኛ ወይም ሳድስ ፊደል ናት። ፋ ከፈ ቤተሰብ ነች፣ አራተኛዋ ፋ። ተስፋ ተስፋ። ተገቢ ተ እንደምታዩት የተ አንደኛ ቤት ናት። ገ ከገ ቤተሰብ ናት፣ አንደኛ ድምጽ ናት ማለት ነው። ገ ቢ ከበ ቤተሰብ ሶስተኛዋ ድምጽ ወይም ደግሞ ሶስተኛ ቤተሰብ የበ ቤተሰብ ነች። ተ ገ ቢ ተገቢ። ተ ማ ሪ ተ አንደኛ ተቤት፣ ማ ከመ ቤተሰብ አራተኛ፣ ሪ ከረ ቤተሰብ ሶስተኛዋ ድምጽ ናት። ሪ ተማሪ ተማሪ። ወደ ሁለተኛው ተቤት ሄድን። ቱ እንደምታዩት ከጎን ትንሽ ቅጥያ ያላት ማለት ነው። ቱ ር ፋ ት ቱ የሁለተኛ ቤት፣ ር የረ ስድስተኛ ቤት፣ ፋ ከፈ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። እቺ ሁለተኛ ቤት ናት፣ እቺ ስድስተኛ ቤት ናት። ሁለቱም ግን የተቤቶች ናቸው። ውድ ቤተሰቦቼ እንግዲህ ቃላት ስንመሰርት አንድን ፊደል በመደጋገም ራሱን መሰረትበት መንገድ አለ። ስለዚህ ዋና ዓላማችን ተን ማጥናት ስለሆነ ቱ ር ፋ ት ቱርፋት ቱርፋት። ቱ ር ክ ቱ ከተ ቤተሰብ ሁለተኛ፣ ር ከረ ቤተሰብ ስድስተኛ፣ ክ ከቤተሰብ ስድስተኛ። ቱርክ ቱ ከተ ቤተሰብ ሁለተኛ፣ ታ ከተ ቤተሰብ አራተኛ፣ ቱታ ቱታ። ቲ ሶስተኛ የተቤት መጣን ማለት ነው። ቲ ሸርት ቲ ከተ ቤተሰብ ሶስተኛ፣ ሸ ከሸ ቤተሰብ አንደኛ፣ ር ከረ ቤተሰብ ስድስተኛ፣ ት ከተ ቤተሰብ ስድስተኛ። ቲሸርት ቲ ሶስተኛ ተቤት፣ ቪ ሶስተኛ ለቤት
ቲቪ ቲቪ ቲ ሶስተኛ ተቤት ማ አራተኛ መቤት ቲ በድጋሚ ሶስተኛ ተቤት ም ስድስተኛ መቤት ቲማ ቲም ቲማቲም ታ ከተቤተሰብ አራተኛዋ ናት ታ ሪ ከ አራተኛ ተቤት ታ ሶስተኛ ረቤት ሪ ስድስተኛ ከቤት ክ ታሪክ ታሪክ ታ አራተኛ ተቤት ወ አንደኛ ወቤት ቀ አንደኛ ቀቤት ታወቀ ታወቀ ታ አራተኛ ተቤት መ አንደኛ መቤት ነ አንደኛ ነቤት ታመነ ቴ ቴ አምስተኛ ተቤት ነች ባለቀለበቷ ቴ ቴ ሌ ቴ ሌ ቴ አምስተኛ ተቤት ሌ አምስተኛ ለቤት ቴሌ ቴ አምስተኛ ተቤት ዲ ሶስተኛ ደቤት ቴዲ ቴዲ ቴ አምስተኛ ተቤት ም ስድስተኛ መቤት ር ስድስተኛ ረቤት ቴምር ቴምር ት ስድስተኛ ተቤት ት ል ቅ ት ስድስተኛ ተቤት ል ስድስተኛ ለቤት ቅ ስድስተኛ ቀቤት ትልቅ ትልቅ ት ነ ሽ ት ስድስተኛ ተቤት ነ ስድስተኛ ነቤት ሽ ስድስተኛ ሸቤት ትንሽ ት ግ ል ትግል ት ስድስተኛ ተቤት ግ ስድስተኛ ገቤት ል ስድስተኛ ለቤት ትግል ተው የመጨረሻዋ የተቤተሰብ ዲቃላዋን ሳይጨምር ማለት ነው ተው ነች ተው እንደምትመለከቷት ከላይ ክብ አላት ወይም ደግሞ ቀለበት ነገር ከላይ አላት ማለት ነው ተው ተው ሎ ተው ሰባተኛ ተቤት ሎ ሰባተኛ ለቤት ተው ሎ ቶሎ ተው ፊ ቀ ተው ሰባተኛ ተቤት ፊ ሶስተኛ ፈቤት ቅ ስድስተኛ ቀቤት ተውፊቅ ተውፊቅ ተው ሰባተኛ ተቤት ማ አራተኛ መቤት ስ ስድስተኛ ሰቤት ተውማስ 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 ወደ ቤተሰቦቼ ተ እስከ ተ ድረስ እንግዲህ በሶስት ምሳሌ በእያንዳንዳቸው ፊደላት መጀመሪያነት ማለት ነው አየን በድጋሚ እስኪናጥናቸው ተስፋ ተገቢ ተማሪ ቱርፋት ቱርክ ቱታ ቲሸርት ቲቪ ቲማቲም ታሪክ ታወቀ ታመነ ቴሌ ቴዲ ቴምር ትልቅ ትንሽ ትግል ቶሎ ቶፊቅ ቶማስ አንዴ በዜማ አንበላቸው እንደተለመደው ታቱቲ ታቴት ቶ ታቱቲ ታቴት ቶ ታቱቲ ታቴት ቶ ታቴት ቶ ቤተሰቦች ሰባት የተቤቶች በዛሬ ክፍል ያየናቸውን ይመስላሉ እስኪ እናንተ ተለማመዱባቸው በመጀመሪያ በዜማ እንደዚህ ድምጻቸውን መያዝ ከተቀጥሎ ማን ይመጣል የሚለውን ለመያዝ አሁን ባልኩላችሁ ዜማ ጀስት ታቱቲ ታቴት ቶ ስትሉ በደንብ ለመያዝ ይሆናችኋል ከዛ በኋላ ነው በቅርጽ ወደ መለየቱ የምትገቡት ቤተሰቦቼ
የዛሬ ትምህርታችን ይሄ ይመስላል። ትምህርቱን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እስካሁን ስትከታተሉ አብራችሁን ስለነበራችሁ እጅግ በጣም ነው የማመሰግነው። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ።